ማስታወሻ አይቼ ነበር ስለ ዶክተሮች ደሞዝ ምን ነው ሳቅ? አይ ደሞዝ ሲወራ ሰሞኑን ወደ አሜሪካ ሄጄ ነበር ለአንድ ትልቅ ኮንፈረንስ ነበረን የህፃናት የልብ ቀዶ ጥገና ላይ እዛም ኦልሞስት የማገኛቸው ሰዎች በሙሉ የሚጠይቁኝ ስንት ይሆናል ደሞዝህ ነው እና የደሞዝ ጉዳይ ያው ማብቂያ የለውም እና ስነግራቸው በርግጥ ሁሉም እንዴ እዚህ እኮ አንድ በጽዳት ላይ የተሰማራ ሰው በቀን የሚያገኘው ብር ነው በቀን የሚከፈለው እኮ ነው አንተ በወር የምታገኘው ይሉኛል። ግን ያው ሁሉም ነገር በቁስና በገንዘብ አይተመንም መቼም የምንኖርበትም አላማ አለን ሁላችንም። እንደዛ ስል ግን ምን ሰራው ምን ሮጣው በጉልበታችን ዘመን ነው በጥንካሬያችን በጤንነታችን ዘመን ነው። ቤተሰብ አለን ልጆች አለን እኔ 3 ልጆች አባት ነኝና ያየው ነበር ልጆች ናቸው እነዚህ ልጆች በአደባባይ ይቅርታ መጠየቅ ፈልገው ልጆችን የተሻለ ነገር ማግኘት ይችሉ ይሆን ነበር ሌላ ቦታ ቢሆኑ ነገር ግን የተሻለ ትምህርት ቤት እንዳይማሩ በእኔ ምክንያት እዚህ መሆን ግዴታቸው ሆኗል። ነገር ግን እኔ እዚህ ሀገር ውስጥ ትርጉም የሌለኝ ሰው እስከሆን ድረስ የማላስፈልግ እስካልሆንኩ ድረስ ይህን ኃላፊነት ለመሄድ ይከብደኛል። ነገር ግን ትርጉም የሌለኝ ሰው በመሆንበት ጊዜ አላስፈላጊ ሰው በመሆንበት ጊዜ የኔ ጥቅም ብዙም ትርጉም የማያመጣ ሲሆን ግን ለነሱም የሆነ ነገር መደረግ አለበት ብዬ አምናለሁ። የተሻለ ትምህርት ማግኘት አለባቸው ብዬ አምናለሁ። በእኔ ምክንያት ነው እዚህ ያሉት እንዳልኩ የተሻለ ነገር ማግኘት ለነገ ለልጆች ዋስትና ሊሆን ይችላል። ብዙም እኔ ስለራሴ አልጨነቅም። ዋናው የሚጨነቀው ነገር እኔ ነገ ይሁን ነገር በሆን ልጆቹ እንዴት ይሆናሉ ከሚል አንፃር ብቻ ነው የሚያሳስበኝ። ዋው ደስ ይላል። አካሚው አለመጠየቅ ማለት ጥያቄው ኮምፕሊት አይደለም። ኦኬ እኔ አካሚው በጣም ኔግሌክትድ ሆኗል ብዬ ነው የምገምተው እዚህ ሀገር በጣም ኔግሌክትድ ሆኗል እና ይሄንን በመናገኘው መድረክ መናገር አለብን። አይ ቲንክ ይሄ አንዱ መድረክ ነው ብዬ ነው የምገምተው። ኦኬ ሁሉ ጊዜ የምናወራው ስለ ታካሚው ነው አካሚውስ እና በጣም ኔግሌክትድ ሆኗል እንጂ በአለም ላይ ኔግሌክትድ የሆነ የህብረተሰብ ክፍል ቢኖር የኢትዮጵያ አካሚ ነው። ይሄ ማለት ዶክተሩን ይጨምራል፣ ነርሶቹን ይጨምራል፣ የተለያዩ ላቦራቶሪ ሰራተኞቹ ሆስፒታል ውስጥ እና የህክምናው ኢንዱስትሪ ውስጥ የሚሰሩትን ባለሙያዎች ጠቅላላ ይመለከታል። ኦኬ ጥበቃውንም የጽዳት ሰዎቹንም ምክንያቱም ሆስፒታል ውስጥ ማጽዳትና ሌላ ቦታ ሌላ ቢሮ ውስጥ ማጽዳት ሁሉ አንድ አይደለም። ሆስፒታል ውስጥ ያሉ ቆሻሻዎች ምን አይነት ቆሻሻዎች ናቸው? ኢኳሊ ሐኪሙ ብቻ አይደለም አካሚው ስንል ነርሷ 24 ሰዓት ከፔሸንቱ ጋር ያለች ነች። በጣም የሚገርም ነው የኛን ሀገር ነርሶች እና የውጭ ሀገር ነርሶች ውጭ ሀገር አውሮፓ ምናምን አይደለም የአፍሪካ ነርሶችን ብታይ አልፎ አልፎ ለአንዳንድ ጉዳይ ወጣ ስንል የምናያቸው ነገሮች በጣም የሚገርሙ ናቸው በእውነቱ። ነርሶቻችንን ስታይ ሐኪሞቻችንን ስታይ ጂፒዎቹን ስፔሻሊስቶቹን ምናምኖቹን ስናይ በመኖሪያቸው ኑሮ ሊኖሩ የሚገባቸውን የኑሮ ደረጃ እንደው ቤዚክ የሆነው እንደው ፋንሲ የሆነ እንደው ከሌላው የበለጠ ልዩ ኑሮ እሺ ባይኖሩም እንደው ቤዚክ የሆነው ነገር በጣም የተረሳ ይመስለኛል። ስለዚህ በዚህ አጋጣሚ አድሬስ ማድረግ የምፈልገው ስለ ታካሚዎች የምናወራ ከሆነ ስለ አካሚዎቹ ማሰብ አለብን። ታካሚዎቹ ጥሩ ህክምና እንዲያደርጉ ከፈለግን አካሚዎቹንም ደግሞ መንከባከብ አለብን። የታመሙ አካሚዎች ታካሚዎችን በተአምር መፍትሄ ሊሰጧቸው አይችሉም። ይሄን ነው እኔ ማስተላለፍ የምፈልገው። መጨረሻ ላይ ካነሳው አይቀር ሐኪም ታክሞ ሲለምን ለምንኛ ገጽ ላይ በወር አንድ አይጠፋም። የአድቮኬሲ ስራ በደንብ ለመስራት እንሞክራለን ግን አደሴም ታይ ደግሞ ሲስተም ስለሌለ ገንዘብ ምን ሰበስበው እኛ ነን። ምን ይሰማሃል ያን ባየህ? በጣም ነው የሚያሳዝነው። አንተ በምትሰራበት ኢንዱስትሪ አንተ ፕራክቲስ የምታደርገውን ሙያ አንተ ማግኘት አለመቻል ማለት ይሄንን እንደው
ለሰው ራሱ ብትነግረው ለማመን ይከብደዋል ማንኛውም ሰው። እንዴት ይሄ እዚህ ደረጃ እንደደረስን በጣም ይገርመኛል። በቀዳሚነት ከአፍሪካ ሀገር ብዙ ሐኪሞችን ፕሮዲውስ የምናደርግ፣ ብዙ ስፔሻሊስቶችን ፕሮዲውስ የምናደርግ፣ ብዙ ነርሶችን፣ ብዙ አኔስቴሲስቶችን፣ አኔስቴዚዮሎጂስቶችን ፕሮዲውስ የምናደርግ ሀገር። ብዙ የአፍሪካ ሀገሮች የሚጠቀሙት እዚህ እኛ ሀገር ፕሮዲውስድ ከሚሆኑ የሕክምና ባለሙያዎች ነው። ሕክምና ባለሙያ ነው ማለት ያለብን፣ ምክንያቱም ሐኪም ብቻ አይደለም የሕክምና ባለሙያ፣ ሌሎችም በዛ ዙሪያ የሚሰሩ ብዙ ባለሙያዎች አሉ። ስክራብ ነርሶች አሉ፣ ነርሶች አሉ፣ ሜዲካል የሆኑ ነርሶች አሉ፣ ጤና ረዳቶች አሉ፣ ኦኬ አሲስታንቶች አሉ፣ ላቦራቶሪ ቴክኒሽያኖች አሉ፣ አኔስቴሲስቶች አሉ። እና ይሄ ሁሉ ባለሙያ ፕሮዲውስድ የሚሆነው ለምንድን ነው ብለህ ሁሉ ታስባለህ። ቆይ እስኪ ወይ ለምንድን ነው ፕሮዲውስ የሚደረገው እንደዚህ? አሁን ለምሳሌ አሁን ስራ አጥ እስከ መሆን ድረስ ደርሷል አንድ ሐኪም። ለምሳሌ ያ ሁሉ በየትም ዓለም ላይ ሐኪም ስራ አጥ ሲሆን አላየንም። በተለይ እጥረት ባለበት ሀገር እንኳን እኛ ሀገር እጥረት የትም ሀገር ሐኪም እጥረት ሊኖረው አይችልም። በጣም ያደገው ሀገር አሜሪካን ነው አይደል? አሜሪካን ሀገር ሐኪም እጥረት አለ እንጂ ሐኪም ትርፍ ሆኖ ስራ ሊያጣ በፍጹም አይችልም። አሜሪካውን 1 ሚሊዮን ሐኪም አላቸው። 350 ሚሊዮን አካባቢ ነው ህዝባቸውና አሁንም እጥረት አላቸው። በጣም ሁልጊዜ እጥረት አለ እና መቼም ቢሆን ሐኪምን እነ ካናዳ ምናምን የሐኪም እጥረት አለባቸው። እኛ ሀገር ግን ሐኪም ፕሮዲውስ እናደርጋለን። ከዛ በኋላ እኔ ያንን ነው ማዘው። ምክንያቱም ስናስተምር ራሱ እኛ በብዛት እንድናስተምር በመደረጉ ራሱ ያለውን የሕክምና ትምህርት ኖውሌጅ ትራንስፈር በተወሰነ ደረጃ ዝቅ አድርጎታል። ምክንያቱም በብዛት ነው የምናስተምረው። ጥቂት ስታስተምር ያ እንግዲህ ለምን እንደሆነ ስለምናቅ ያንን ማድረጋችንን እኛ አልጠላ ነው። ምክንያቱም ሀገራችን ብዙ ሐኪም ያስፈልጋታል። ጥቁር አንበሳ የሚታየው የታካሚ ብዛት እና የታካሚዎች መጨናነቅ፣ አልጋ ለማግኘትና የመሳሰሉት ነገሮች መታየት የሌለበት ነገር ነው። እንደ ጥቁር አንበሳ አይነት ሆስፒታሎች በእያንዳንዱ በአሁን አባባል እንግዲህ ክልል ነው የሚባለው፣ በእያንዳንዱ ክልል መኖር ነበረበት እንደ ጥቁር አንበሳ አይነት ሆስፒታል። በእርግጥ ተገንብተዋል ብዙ ሆስፒታሎች፣ ይህንን አንክድም። ትላልቅ ሆስፒታሎች አሉ፣ ባህር ዳርም፣ ጅማም፣ ብዙ ቦታ፣ አዋሳ፣ እንደዚሁ ይርጋለም፣ ብዙ ቦታዎች። ግን ሐኪሞች መቼም ስራ ሲያጡ እኛ አይተን አናቅም። እዚሁ ፕሮዲውስ ካደረግናቸው እንዴት ነው ስራ የሚያጡት? በእርግጥ ስራ እንዲያጡ ብቻም አይደለም። ምክንያቱም እኛ ስራ ጠያቂዎችም መሆንም የለባቸውም። የሕክምና ባለሙያዎች ስራ ፈጣሪዎችም መሆን አለባቸው አይደለ? ግን ስራ ለመፍጠር ራሱ እኮ ነገሮቹ እንዴት ነው ሲስተሙ? ይዛት ኢዚ አይደለም። ይኸው እኔ ስንት ዓመት 32 ዓመት ሰርቻለሁ። ስቲል 32 ዓመት ፐብሊክ ሆስፒታል ነው የማገለግለው፣ which እኔ የምፈልገውና ማገለግልበት ቦታ ስለሆነ ነው። ግን እኔ እንደዚህ እንደ ባለሙያ ካለኝ ኤክስፒሪየንስ አንጻር እስኪ የሆነ ኢንስቲትዩሽን ሜዲካል ኢንስቲትዩሽን እኔ ልክፈት ብዬ ብል እንዴት ነው ቢሮክራሲ? ኢዛት ኢዚ ካን አይ ዱ ኢት? በቃ ተነስቼ እንደዚህ ምናምን። ኤቭሪቲንግ ኢዝ ዲፊከልት። ዲፊከልት የሚሆነው ደግሞ ለባለሙያው ነው። ባለሙያ ላልሆነው ደግሞ ቀላል ይሆናል። ህጉ የሚወጣው ምናምኑ ነገሩ ሲስተሙ ራሱ ኢትስ ኦብስትራክቲንግ። እና ይህንን መናገር ስለምፈልግ ነው። በጣም መጠየቅም አንተ ባትፈልግም እኔ ግን ይህን ጥያቄ እንድጠይቀኝ ይፈልግ። አንድም አለኝ ተጨማሪ ጥያቄ። በተለይ ቸስት ላይ ባለፈው ከዶክተር ደረጀ ጉልላት ጋርም ተወያይተናል እዚህ ጉዳይ ላይ እና ብዙ አስተምራችኋል። ፌሎሺፕም ቅደም ስንል ነበር። ምን ያህሎቹን አክቹዋሊ ሪቴን ማድረግ የቻልነው ሀገር ውስጥ? አልቻልንም። ነገርኩህ እኮ ፋይናሊ። አሁን መጀመሪያ ፕሮፌሰር አደም ጡረታ ወጣ በቅርቡ። ዶክተር ደረጃ አለ፣ እኔም አለሁ። እሺ። እና ከተማሩት ልጆች በቃ የቀሩት አሁን 3 ብቻ ናቸው እኛ ጋር። ብዙዎቹ ሄዱ፣ ግማሹ ትሬኒንግ ላይ፣ ግማሹ ከጨረሰ በኋላ። ምክንያቱም እንደምታውቀው ነው፣ አትፈርድባቸው። ኦፍኮርስ
ምልህ እኛም ፕሮዲውስ እኔ አመለካከቴ አንድ ሰው በእኛ ኢንስቲትዩሽን ትሬንድ ሆኖ የግድኛ ጋር ለምን ሰራም ብዬ የምልበት ምንም ምክንያቱም እኛ አስፋራስ የትም ሀገር ሄዶ ፕራክቲስ እስካደረገ ድረስ ፔሸንትን እስከረዳ ድረስ የግድ ያ ፔሸንት ኢትዮጵያዊም ይሁን አንጎላዊም ይሁን ሌሶቶም ይሁን ሳውዝ አፍሪካዊም ይሁን ያ ሰው ብቻ በሙያው መስራቱ በጣም ደስ ይለናል። እኛ we are happy that those guys are at least medical practice እያደረጉ ነው somewhere in the world which is good። ግን the same institution እነሱ የተመረቁበት ቦታ አሁን እነሱ መስራት ሳይፈልጉ ቀርተው አይደለም፣ ሁሉም ይፈልጋል። ግን ካለው ሁኔታ አንጻር ነው ይሄ ሲሪየስሊ መታየትና ህብረተሰቡም ይሄን ግንዛቤ እንዲኖረው ያስፈልጋል። can you imagine ሰርጀሪ ሲሰራ ኢመርጀንሲ ሀርት ኢንጁሪ ያለውን ሰው አሲስት ሲያደርግ ሰርጀሪ ትልቅ ሰርጀሪ ሲሰራ ያንን ሰው ካተረፈ በኋላ ቤት ያ ሰው ኪራይ የሆነ ሰርቪስ ቤት ሊሆን ይችላል እንግዲህ አላስገባህም ብለው ሲሉት ምናምን በጣም የሚያሳዝን ነገር ነው። እንዴት እንደዚህ ይሆናል? ስለዚህ አይነት ነገር ሐሲም ማሰብ የለበትም አንድ የህክምና ባለሙያ። ነርሶች ቢሆኑ ካርዲያክ ኬር ስፔሻላይዝድ ያደረጉ ነርሶች አሉ እዚህ ምን የመሳሰሉ በጣም ችሎታ ያላቸው ጎበዞች ታታሪዎች with all these problem ደግሞ ስራቸውን ይሰራሉ። በጣም የሚገርም ነገር የራሳቸውን ፕሮብለም በቃ ምንም ችግር የለውም ብለው ፕራክቲስ ያደርጋሉ wherever it could be in public hospital ወይም private hospital whatever። ግን እንደዚህ ሆኖ ገባ ሰዎች ራሱ ምን just ለህክምና በቃ ሙያ ሳቲስፋክሽን ምናምን የሚሉት ነገር እንደ ሳቲስፋክሽንም እኮ ትንሽ እንደው አለ አይደለ ቤዚክ የሆኑ ነገሮች ሲሟሉልህ ኦፍ ኮርስ እኛ we are happy። እኛ የምናገኘው ሳቲስፋክሽን በርግጥ በገንዘብ የሚገኝ አይደለም፣ እሱ እናውቀዋል። በየቀኑ ሰውን እዛ ስንቱ ሲወጣ የሚያመሰግነው ራውንድ ስታረግ ሄደህ ስታየው ገና ሲያዩ የሚያሳዩ ፈገግታ እና ክብር የመሳሰለ ነገር ያ ማንም ሰው የማያገኘው ሳቲስፋክሽን እኛ እናገኛለን። ግን ቤዚክ የሆኑ ኔሴሲቲዎች ካልተሟሉ ሰው ቤት ኪራይ በእርካታ መክፈል አይቻልም። እና እንዴት ነው ሰዎችም በጣም ያንን ሙያ በጣም እየወደዱት ህዝባቸውንም ማገልገል በጣም እየፈለጉ ግን ምን ይደረግ አሁን እኔም አሁን ከዚህ የተሻለ ካገኘው እንዳይገርምህ ልሄድ ይችላል በዚህ እድሜ ኦኬ አሁን ነገ እኛን ከጨረስን 7-8 ወር ሆነናል ነው። ስለዚህ ሁሉ ጊዜ ሰው ሲያገኘኝ የሚጠይቀኝ በግልጽ ተናግሬው አክቹአሊ አላውቅም፣ ግን መወያየት ስላለብን ነውና ስራ ጀመርኩኝ ነው ሰው እንጂ ቤት ኪራይ መክፈል ትችላለህ ወይ ማንም ሰው አይጠይቅ። መኖር ትችላለህ ወይ ፓዝ አለ ወይ ህይወትን ማስተካከል ማንም ሰው አይጠይቅ። ይሄም ማስተካከል ያለበት ይመስለኛል። ለምን አሁን መማር ፈልጋለሁ ነው የቀጠለው፣ ግን can I afford to learn በጣም ትልቅ ጥያቄ ነው ለኔ። ለምን አሁን ቀጣይ ፌሎኝ የመመጣ ከሆነ ኤክስትራ ካሪኩላር በሙሉ መሰራቸውን ስራዎች አቆማለሁ ማለት ነው እና ራሴን ሰፖርት አድርጌ መማር እችላለሁ። እንደዚህ አይነት ጥያቄም ሊኖርም አይገባም መጀመሪያውንም ነው። ግን ግልጽ ነው ሬዚደንት ድሮፕ አውት ሬት ኢትስ ሃይ ፌሎሺፕ ላይም ብትነግሩኛላችሁና እይታ ምንድን ነው እዚህ ላይ? ዛሬ እኔ አሁን ኤሲ አካደሚክ ኤሲ የስኩል ኤሲ ስብሰባ ላይ ነበርኩኝ። እንደውም I was nervous ይሄ ሰዓቱ እያለፈብኝ በጣም ተጨናንቄ በቃ እባካችሁን እያልኩ ስለ ዊዝድሮዋሉ ልነግርህ አልችልም። የዊዝድሮዋል ሊስት የድሮፕ አውት ሊስት ልነግርህ አልችልም። በአንድ ሚቲንግ ውስጥ ወደ 7-8 ዊዝድሮዋል ሪኩዌስት አለ እዛ የቀረበ የተለያየ ዲፓርትመንት። የኛ ዲፓርትመንት ኦልሞስት in every meeting 1 or 2 withdrawal residents እና ይሄ በእውነቱ እንደዚህ መቀጠል የለበትም። በጣም ክሪቲካል በፊትም ነበር። እኔ አምተሊ አሁን ብቻ አይደለም እኔ አልዋሽም። እኔ ኩባ መጥቼ ያኔ ታክሲ 25 ሳንቲም እና 35 ሳንቲም በነበረበት ጊዜ ለታክሲ ብር ማይኖረኝ ጊዜ ነበር። ለታክሲ ደሞዛችን ያው ነግሮሃል 1150 ነው። 900 ምናምን ተቆራርጦ ይደርሳል። ያቺ ለቤት ኪራይ ምናምን ፋሚሊ ደግሞ ታውቃለህ አንዳንዴ ፋሚሊህም ተፈናቅሎ የመጣ ምናምን ሊሆን ይችላል። እንደኔ እኔ ቤተሰቦች
ከአስመራ ተፈናቅለው ነበር የመጡት። ስለዚህ እኔ አትሊስት ቤት ኪራይ ምናምን መክፈል ነበረብኝ። መብራት ምናምን፣ ስልክ ምናምን፣ ውሃ ምናምን ከተከፈለ በኋላ ከ900 ብር ስንት ይቀራል ብለህ ትገምታለህ? ለታክሲ ብር አይኖረኝም ነበር። ምኒልክ በቀን 8፣ 9፣ 10፣ 12 ሰርጀሪ በምሰራበት ጊዜ በእግሬ የሚሄድበት ጊዜ ነበር። እና የቆየ ነው፣ የአሁን ብቻ አይደለም፣ የቆየ ነው። ግን አሁን እየተባባሰ መጣ። አትሊስት ያኔ ምን መሰለ እንደው የሆነ አድቫንቴጅ ይኖርሃል። ላይክ ለምሳሌ የኪራይ ቤት ይሰጡሃል። እንደዚህ ነገር ኖት ለሁሉም ብቻ ኦፖርቹኒቲው ነበረ ካሁኑ የተሻለ። ስታፍም የሆኑ የስታፍ የሆነ እንትን ምናምን ይሰጣቸው። ሌላው ደግሞ ህብረተሰቡም ሐኪም ሲባል እንደው ተወሰነ አትሊስት ክብር ነበረው። people respected you wherever you go. ያ ራሱ something people ወይም ሰዎች በጣም ይረዱሃል። በቃ አንተ ከጎንህ ናቸው ምናምን አትሊስት ያ አለ። አሁን እኮ the moment ሐኪም መሆንህን ያወቁ ሰዎች ኔጌቲቭ የሆኑ ነገሮችን ብቻ ሲደረድሩልህ ያለ በቃ እንደዚህ ያንን የሚያውቁት አንድ ጨዋታ ላጫውት በዚህ ዙሪያ። በየወሩ በየአመቱ እንትን ውሌን ለማደስ ይሄን ነበር። ኪራይ ቤት ነው የምኖረው እና አንድ እዛ እኔ ኮለስቴክቶሚ የሰራሁላቸው እዛ የሚሰሩ ሴትዮ ነበሩ። ገና ሲያዩኝ ነገር አልችልም፣ ፊታቸው ጨረ ገና ሲያዩኝ ደስታቸው በቃ እንድቆምም አይፈቅዱልኝም። ጉዳይን ቶሎ ጨራርሰውልኝ እሱ በጣም ቢዚ ነው። በየአመቱ ሄዳለሁ፣ አገኛቸዋለሁ። ከዛ አንድ ቀን ደስ ብሏቸው ይመጡና ያቅፉኛል። ምን ነው እንዴት ነው? ያው እንደሌላው ጊዜ ይመስለኛል። አይ ልጄ እኮ በቃ ሐኪም ሊሆን ነው፣ እንዳንተ ሐኪም ሊሆንልኝ ነው እና ጎንደር መድበውታል ምናምን። ጎንደር ነው የተመደበው ነው። ኧረ በጣም ጥሩ። በየአመቱ ሲሄድ አሁን የኢንተርንሺፕ ጊዜው ደረሰ። ልጁ ገና ሲያዩኝ ልንገርህ እንደዛ በቃ በጣም ተደስተው የሚያቅፉኝ የነበሩት የዛን ቀን እንባቸው ነው ገና ሲያዩኝ። ምን ነው ምናምን ስላቸው አይ ልጄ እኮ አድሮ ውሎ እንደዚህ ብሎ ምግብ አይበላ እንዲህ ተኝቶ እንዲህ በቃ ምንም ጊዜ የለው፣ ብደውልለት ሊመጣ አልቻለም። በቃ እንደዚህ አድሮ በቃ ሐኪም ላይፍ እኮ እንደዚህ ነው። ዲዩቲ ይታደራል፣ ቀኑን ይሰራል፣ በኋላ እንደገና ቤት ይኬዳል፣ ትንሽ ያርፋል። ምንም ቤተሰብም ለማግኘት ዘመድ ሶሻላይዝ ለማድረግም ጊዜ የለም። አሁን እንደዛ እኮ ነው። ኧረ እንደበቀረ ገባ። አሁን እሳቸው ያዩት ልጃቸው ስለሆነ ነው። ምናልባት እንደው ቢያዳምጡኝ ደስ ይለኝ ነበር። አሁን ግን የሚሄድበት እንትን የሉም ወይ ሪታየር አድርገው ይሁን አላውቅም። ልጃቸው ስለሆነ ነው። አሁን ወይ ሚስት ወይ ባል ወይ ልጅ፣ እነዚህ በጣም ቅርብ የሆኑ ፋሚሊዎች ናቸው ያንተን የላይፍ እንትን የሚያውቁት። ሌሊት ተጠርተህ እንደምትሄድ ወይም ረጅም ሰዓት እንደምትሰራ፣ በስንት ሰዓት ሶሻል ጋዘሪንጎች ላይ ብዙ ጊዜ መገኘት አትችልም። እንደዚህ አይነት ነገሮችን ማንም ሪኮግናይዝ የሚያደርግልህ የለም። እና በእውነቱ በአሁን ደግሞ እኔ እንደው በዚህ በአጭር ጊዜ እንኳን በፊት እኔ ስመጣ ከነበረውና አሁን ካለው እንትን ሳይ ራሱ ለውጥ አለው። ህብረተሰቡ ገና አንድ ታዋቂ ሰው እንደው ሆስፒታል ገብቶ የሞተ እንደሆነ ሐኪሙ ነው ብሌም የሚደረገው። አንድ ዘፋኝ ታሞ ወይም የሆነ ሰው እንግዲህ ሰው እኮ ቤቱም ይሞታል፣ ግን ሲያመው ደግሞ ሆስፒታል ሄደ። ሆስፒታል ደግሞ ሐኪሙ ያድናል ሳይሆን ይገላል አይነት ነገር ትርጉም ሊሰጡ ይፈልጋሉ። እና እዛ ግን በየቀኑ ስንት ሰዎች እየዳኑ እንደሚወጡ፣ ስንት ሰዎች እየተፈወሱ፣ ስንት ሊሞቱ የነበሩ በአደጋና ስንት ማንም ሲያወራ አታይም፣ ማንም ሲናገር አትሰማም፣ በሚዲያውም እንትን ስትል አትሰማም። እና ሶ ዲስአፖይንቲንግ። ይሄ ደግሞ በማንኛውም ተራዝም ብሎ ዩቱበር ወይም ግለሰብ ዝም ብሎ ይሄ ሶሻል ሚዲያን ተጠቅሞ የሚያወራው ብቻ ሳይሆን እንደው ኃላፊነት አላቸው ሪስፖንሲብልም ናቸው ብለህ የምትገምታቸው ሰዎች ራሱ እንደዛ ሲያወሩ ትሰማለህ እና ትደነግጣለህ። በቃ
ፍራስትሬትድ ትሆናለህ። በጣም የኛ ሀገር የደሞዝ ስኬል እኮ የየት ሀገር ደሞዝ ስኬል ነው? እስኪ አሁን እዚህ ያለው የየት ሀገር ደሞዝ ስኬል ነው? አሁን እዚህ የትም ሀገር የለም፣ የትም ሀገር የለም። እና ይሄ ሁኔታ በእውነቱ ካልታሰበበት የኛ የአመታት ልፋት ምን ጥቅም አለው? አሁን አዲስ እየመጣ ያለው ችግር ደግሞ ተማሪዎች አልማረም ማለት ነው። ከዛ የባሰ ደግሞ እንደዚህ ሐኪም እየሆናችሁ ሕክምና አንገባም ማለት ነው። አሁን አንተን የምጠይቅህ 2 ተማሪ ልጆች ሕክምና ትምህርት ቤት እንዳለው ምን ይሰማል? በጣም ነው የሚሰማኝ። ምክንያቱም እኔ በድሮ ጊዜ ቢሆን እኔ በቃ ልጆቼ እንግዲህ ሐኪም እየሆኑ ነው ብዬ በቃ የምኮራበት ነገር ነው የሚሆነው። አሁን ግን እነዚህ ልጆች ለዚህ ነው ሮል ሞዴል የሆንኳቸው። እንግዲህ እነሱ ሐኪሞች ሲሆኑ አምሹር እንግዲህ በጣም ቅርብ የሆነ የሕክምና ባለሙያ እነሱ የሚያውቁት አባታቸውን ነው። እነዚህ ልጆች ምናልባት እኔ እንግዲህ ቅዳሜ እሁድ እነሱ ጋር ስዝናና ስጫወት ከነሱ ጋር ሰው እንዴት ትሪት እንደሚያደርገኝ አይተው ሊሆን ይችላል። እንግዲህ ሐኪም እየሆኑ ያሉት ውስጡ ያለው ሚስጥር ግን ያው እኔ ነኝ የማውቀው። ገባ እና አይ ፊል ሰምሃው ራሴን ኩዌስችን አደርጋለሁ። ገባ ልጆችህን ደግሞ ተዉ ይሄን አትማሩ አትሁኑ ብለህ ማለት አትችልም። በኢንተረስታቸው ነው መሄድ ያለባቸው። ዌል አይ ሆፕ እንግዲህ መቼስ ሰው ተስፋ አይቆርጥም። አንድ ቀን ሁኔታዎች ተስተካክለው የሕክምና ባለሙያ ሐኪም ብቻ ሳይሆን ነርሶችም፣ ጤና ረዳቶችም ኤኒ ፐርሰን ወርኪንግ ኢን ሆስፒታል ኮንዲሽኑ ራሱ የስራው ኮንዲሽን በየሆስፒታሎቻችን የምናየው ኮንዲሽን፣ የኦፕሬሽን ክፍሎች ኮንዲሽን፣ ፔሸንቶችን የምናይበት ያለው ኮንዲሽን ሌላው ሰው እዛ መጥተው ለ30 ደቂቃ መቆየት ይችላል? አይችልም። ይፈልጋል? አይፈልግም። በዛ በኮሪዶሩ እንደዚህ ስታልፍ ያለው የሰው ብዛት መራመድም አትችል። በዚህ ግማሹ ጋር ሆነ ሲስብህ ምናምን እና ያ ምልህ እንደዛ መሆን ያለበት አይደለም። ታካሚውም ጽዱ የሆነ ኢንቫይሮንመንት፣ ኮንዱሲቭ የሆነ ኢንቫይሮንመንት፣ አእምሮ የሚያርፍበት ኢንቫይሮንመንት ያስፈልገዋል። አካሚውም እንደዚሁ ኮንዱሲቭ የሆነ ኢንቫይሮንመንት፣ የምትሰራበት ኮንዲሽን፣ የምትቀመጥበት ወንበር፣ የምታይበት ጠረጴዛ፣ የምታርፍበት ክፍል፣ እዛ ቢሮ የምትቀመጥበት ኦፊሱ፣ ጽዳቱ፣ ምኑ ገባ ዝናብ በዘነበ ቁጥር የሚገባበት የሽንት ቤት እንትን ኦፕሬሽን ክፍል ውስጥ እንደዚህ የሚገባበትና ፈሳሹ የሚወጣበት ቀዳዳ፣ ኮርኒሱ ያልተዘጋ አይጥ፣ ማገት ምናምን፣ ዝንብ ምናምን እንደዛ አይነት ነገር ያለበት ጽዱ የሆነ ሽንት ቤት የሌለበት ሆስፒታል ኤግዛምፕል መሆን ሲገባው ለሌላው አካባቢ በጣም ነው የሚገርመው። ልክ ይችን ገጽ የመሰረትኩት ልክ ኢንተርን እያለሁ ኳሊ ተፈትኜ በ3ኛው ቀን መሰለኝ እና ልክ አስተማሪዎችን ሮሮ ሰማ ነበር፣ ግን ምንናገርበት ቦታ አልነበረም። ስለዚህ ላለፈው 7 ዓመት ሁሌ አድቮኬሲ ወርክ እንሰራለን። ስለዚህ አንድ ያየሁት ጋፕ ምንድነው? ሰው እኛ የምንኖረው ኑሮ አያውቅም። ለዛ ነው ሁሌ ጊዜ የደሞዝ እኮ ቁጥሯን እኮ መናገር የጀመረው ራሱ ቅርብ ጊዜ ነውና ዴይሊ አድቮኬት ማድረግ አለብን። ከዛ እስካሁን ይህን ጥያቄ ያልጠየቅኩ ሳልይዘው ቀርቼ አይደለም። ነገር ግን ያለበት ቦታ የዲፓርትመንት ሄድ ነው እና ብዙ ሰው ስልጣን ላይ ሲቀመጥ ይረሳዋል። እኔ ደግሞ ተገላቢጦች ነኝ። እንደውም ይሄንን እንደዛ ስትሆን የምትናገርበት መድረኮች ይኖራሉ። ስለዚህ ይሄ ብቻ አይደለም። እኔ በሄድኩበት መድረክ ይሄ ምን ሀቁ እኮ ነው። ለምን የምንሸፍነው ምንም ነገር የለም። እንደውም በእውነቱ እኛ ሲኒየሮቹ አትሊስት ትንሽ የተወሰነ እንሻላለን ከጁኒየሮቹ። አሁን እናንተ በእናንተ ደረጃ ያሉት ልጆች እንዴት ምክንያቱም እኛ አትሊስት ያው ወተን ፕራይቬት እንሰራለን በትርፍ ሰዓታችን። የለም ቦታ ማረፍ በሚገባን ቁጭ ብለን ሪሰርች መስሪያ ጊዜያችንን
ወይንም ማረፍ ወይ ቤተሰቦቻችንን ማግኘት ባለብን ጊዜ እንደዛ ሆስፒታል ከደከምን በኋላ ደግሞ እንደገና ፕራይቬት ሆስፒታል ሄደን እንሰራለን። አትሊስት ልጆቻችንን ትምህርት ቤት ለማስተማር ለልጆቻችን የሚያስፈልጋቸውን ነገር ለማድረግ እኛም ቤዚክ የሆኑ ነገሮች ለቤተሰቦቻችን ለማሟላት እንደዛም ሆኖ ምንም እንደው የረባ ነገር አድርገን ሳይሆን አትሊስት እንደው እንሻላለን ከናንተ በማለት ነው። ኦኬ ከወጣቱ ህብረተሰብ ወጣቶቹ አሁን ከሚሰጣቸው የደሞዝ አንጻር እንዴት በምን ካልኩሌሽን የሆነ በአስማት ነው እንጂ የሚኖሩት በጣም ብዙዎቹ አሁን ፌሎሺፕ ለመስራት አሁን ለምሳሌ ብዙ ኢንትረስት ያላቸው ካሉበት ቦታ መጥተው አዲስ አበባ ተከራይተው ይሄ እንግዲህ እነሱ ፌሎሺፕ የሚሰሩት እኮ ለነሱ አይደለም ለህብረተሰቡ የተሻለ ዕውቀት ኖሯቸው ህብረተሰቡን በተሻለ ዕውቀት እና ችሎታ ማገልገል እንዲችሉ ነው። ግን በጣም ዝግ ነው መንገዱ። ሳምባዲ የሆነ ቤተሰብ ሰፖርት የሚያደርጋቸው ቤት የሚሰጣቸው ኪራይ የሚከፍልላቸው የቀን ተቀን ወጪያቸውን የሚችልላቸው ሰው ከሌለ አይቻልም። እንደ ትኩረት መሰጠት አለበት። ትኩረት ካልተሰጠ ነገሮች እየባሱ ነው የሚሄዱት። በጣም ብዙ ባለሙያዎች ወደ ሌላ ሀገር እየሄዱ ነው። አሁን ከኔ ጋር የተማሩት እዚህ ካለ ነው ውጭ ያሉት ይበልጣሉ። ገባ ደግሞ ማንም ሀገሩ መስራት የማይፈልግ የለም፣ ሁሉም ይፈልጋል። ውጭ ሀገር ኖረናል ሁላችንም። ኩባ እንኳን ያ ህዝብ እንደዚህ ተከባክቦ ያኖረን ቦታ እኔ 15 ዓመት ኖሬ ስለመጣሁ እንደ ውጪ ለማየት ብሄድ ደስ ይለኛል እንጂ ለመኖር ውጪ አንተ አንደኛ ዜጋ አይደለህም። ደስ የሚልህ ሀገርህ ነው፣ ምንም እንትን የለውም። ግን ጥሩ የምትኖረውና ጥሩ ደረጃ ላይ የምትደርሰው ውጪ ሄደህ ከሆነ ያንን ሁሉም በሚችልበት መንገድ ቢሄድ በእውነቱ ድሮ አልስማማም ነበር፣ እቃወም ነበር ይሄንን። አሁን ግን በጣም ነው መስማማው። ምክንያቱም እንደዛ ነው። ማንም ገባህ ዝም ብሎ ስራ እስከ ማጣት እኮ ተደረሰ። የመጨረሻው የደሞዙ ምናምን ስራ እስከ ማጣትም ተደረሰ። which is wrong። ያ ሁሉ እንደምታውቀው ሕክምና ትምህርት ቤት የሚገባው ጎበዝ ተማሪ ነው። ይሄ ግልጽ ነው፣ ሁሉም ሰው ያውቀዋል። በልግጥ ጎበዝ የሆኑ ተማሪዎች ደግሞ ሕክምናን የማይፈልጉ ሊኖሩ ይችላሉ። ግን ሕክምና የሚገባው የትም ሀገር ጎበዝ ተማሪ ነው፣ የሚጨርሰውም ጎበዝ ተማሪ ነው። ሁሉም እንደማይጨርስ ይታወቃል። እንዴት ነው ታዲያ የሀገሪቱን ጎበዝ ተማሪዎች እንደዚህ አይነት ከባድ የሆነ ሙያ ውስጥ ከገቡ በኋላ እነዛን በኋላ ሪቴይን አለማድረግ እና በደንብ እዚህ ህብረተሰቡን በሙሉ ኃይላቸው እንዲያገለግሉ አለማድረግ ማለት በጣም የሚያሳዝን ነገር ነው። እንደ ሀገርም ትልቅ ይሰራ ነው ያምናለሁ። ትልቅ ጭንቅላት ሌላ ሙያ ተምረው ወይም ሌላ አገር ሄደው ማንኛውንም አይነት ነገር ማድረግ የሚችሉ ልጆችን ነው እዚህ በእንደዛ አይነት እንትን ደግሞ የሕክምና ሙያ በጣም ግን ፋይናንሻል ሪዝን አይመስለኝም ተማሪ እንዲያቆም የሚያደርገው። አሁን ያለው ሁኔታ ደግሞ በጣም የተለየ ነው። እዚህ ላይ ያለ ሪፍሌክሽን ምንድነው? ልክ እንደው ወደኋላ ወደ ጎንደር ሊሄድልና ቀደም ፕሮፌሰር ብርሃኑና ዶክተር መሐመድ ቀኑ ሙሉ ያስተምሩን ነበር ብያለሁ። አሁን ያንን ለማድረግ ለአንድ ሰርጅን አስቸጋሪ ነው። እነሱ ከሰኞ እስከ ዓርብ ቀኑ ሙሉ ሲያስተምሩ ያው መኖር አለባቸው አይደለ? የሚያኖራቸው የመንግስት ደሞዝ ነበር። መኖር just average basic life መኖር ስለሚችሉ እኔ አሁን እንዲህ ባረግ ማድረግ የለብኝም እያልኩ አይደለም፣ ግዴታ እንደሆነም አምናለሁ። ግን አንድ ሰው የመንግስት ደሞዝ ብቻ ይበቃኛል ብሎ ለኖር ቢል እንዴት ነው በዚህ ሰዓት የሚኖረው? እና ፋይናንሻል ኮንስትሬንቱ ምንም ጥያቄ የለው። እንኳን ለተማሪ አይደለም ሙሉ ተቀጣሪ ተብለው አንድ ጥቁር አንበሳ ፕሮፌሰር ሙሉ የሆኑት 21-22 ሺህ ብር አግኝተው በዛ መኖር አይችሉም። ቤት ያለው መኪና ያለው የተወሰኑ ነገሮች አሟልቶ ማለት ነው። ተማሪ ደግሞ አሁን ቤት ይከራያል፣ የትራንስፖርት ወጪ አለ። አብዛኛው ሬዚደንሲ ሲገባ ደግሞ ማለት ትዳር ነው የሚሆነው። እዚህ ምንም ገቢ የለም፣ ቤዚክ ያቺ ደሞዙ ብቻ ነች። በተለይ ሰርጀሪ ስትማር ደግሞ ፕራይቬት ለስራ ካልክ ኤግዞስሽኑን አስበው።
ንባብ በደንብ አታነብም እና ፋይናንሻል ኮንስትሬንት ሬዚደንቶች እንዲያቋርጡ እንደሚያደርግ በጣም ግልጽ ነው። ፕራክቲካሊም በየጊዜው እያቋረጡ ያሉ ብዙ ልጆች አሉ። ደሞዛቸው ስላልበቃቸው ገንዘብ ስላጡ የሚያቋርጡ ብዙ ልጆች አሉ። ይሄ ደግሞ የሚጠበቅ ነው። አሁን ባለው ሁኔታ ከቀጠለ ወደፊትም ይቀጥላል እና በጣም በዛ እንኳን አሁን ቀርቶ በእኛ ጊዜ ራሱ በሪላቲቭሊ 1000 ብር እየተሰጠን ነበር የምንማረው። ሳማውት ቤተር ከአሁኑ አንጻር ነው። ግን የዛን ጊዜ ቢሆን ብዙ የሚጎሉን ነገሮች ነበሩ። ሐኪም አሁን ባለው ደሞዝ መኪና እንዲገዛ አይደለም፣ ቤት እንዲሰራም አይደለም፣ እንዲዝናናም አይደለም። አሁን ጥያቄ ጠይቅ ያለው ዝም ብዬ ስራዬን እየሰራው ቤዚክ ኑሮ በአመት 1 ጫማ 1 ልብስና ምግብ በልቼ ልኖር ለሚለው ራሱ በቂ አይደለም። ይሄንን ማግኘት ያልቻለ አንድ ሰው ደግሞ ቀኑ ሙሉ ለሊት ሙሉ ቁጭ ብሎ የሚያሳድር ትምህርት እንዴት ብሎ ሊማር ይችላል? ገጠር ያለችው ባለቤቱና ልጆቹ የሚጠብቁበት ነገር አለ። ምናልባትም ለአንዳንዶቹ ደግሞ የወለዱት ወላጆቹ የሚጠብቁበት ነገር አለና ስትረስ ሌቭሉ ምናልባት በቃል ከሚገለጸው በላይ ነው። ብዙ ልጆችም እያቋረጡ ነው አሁን በዚህ ፋይናንሻል ሪዝም ማለት ነው። ወደፊትም ነገር ካልተስተካከለ ይቀጥላል ማለት ነው። ደሞዛችሁ እንደዚህ ከሆነ እስከ መቼ ነው እየለመንን የምንቀጥለው? እስከ መቼ ነው የምናክመውን ታካሚ ያህል ትኩረት ሳይሰጠን የምንቀጥለው? በሽታው በጣም ከባድ ሲሆን በሀገራችን መታከም ሳንችል ስንቀር ነገሮችን የበለጠ ከባድ ያደርጋቸዋል። ሕክምናውን እዚህ ስናረጋው ብዙ ነገሮች አሉ። ሀገራችን ከዚህ በኋላ 67 ሺህ ሐኪም ትፈልጋለች። ዛሬ ማለት ነው፣ ነገ አይደለም። ማታም ኦፕሬሽን እየሰራው አድሬ በሚቀጥለው ቀን ቀጥዬ 34 35ኛ ሰዓት ላይ ሆስፒታል ልወጣ እችላለሁ። ስለዚህ እንዴት እንተምነው? የኔ ትውልድ ፕሮግራማችንን በኢቲቪ ዜና ቻናል እሁድ ምሽት ይጠብቁን።